ኢየሱስና ማርያም የጎንደር ሰዎች ናቸው አለ። በጣም መልካም። እሺ ከዛ ስለ ሙሴ እንምጣ። ሙሴም ጎንደር ላይ መጥቶ ነበር ይላል። ኢየሱስና ማርያም ባህር ዳር ላይ እንትን ጣና አካባቢ ጣና ገዳ ባህር ዳር ሳይሆን ጎንደርና ባህር ዳር አንድ ነው ነገር አይ አይደለም። ባህር ዳርና ጎንደርማ ለየብቻ ነው። አንድ ነው። እንዴት ነው አንድ ጂኦግራፊካሊ አንዳንድ ነው ያው ነው። ማዶ ለምሳሌ ከአባይ ማዶ ጎንደር ነው፣ ከአባይ ወዲህ ማዶ ጎጃም። ታዲያ በቃ የተለያየ ነው። አሁን ሙሴ ደግሞ እሺ ይሁን አንድ እሺ ሙሴ ደግሞ ጎንደር ላይ ሊቀ ነቢያት ሙሴ እሱ ደግሞ ጎንደር ላይ መጥቶ ነበር። እዛ ነው ያደገው ነው ያልከው። የበጌ ምድር የበጋር በማርባት ነው የሚተዳደረው። እሺ በጌ ምድር የተባለው እኮ የበጋሪዎች ምድር ለማለት ነው። እሺ ስለዚህ የኛ ጎንደሮች በግረኛ ነው የሆነ ነገርማ ጎንደር በግረኛ ነበር ልጁን ለማግኘት አያት ትውልዱ ምን እያጨሰ ነው ጋይስ? የእንተና ልጅ ማለት ነው የሱ ባለቤት እንዴ ከፈርዖን ቤት መጥቶ ነው እዚህ በግ የሚጠብቀው? ከፈርዖን ወጣ። ቅርብ እኮ ነው ይናክል እኮ ሩቅ እኮ አይደለም እኮ መጣ ይላል። እቺኛዋን ማለት ነው እንተናን አያት ይላል ሙሴ። እሺ ከዛ በግረኛ ተቀጠረ። ከዛ በኋላ እንደውም አንዷ በመልኳ ስንት ስትልበት በእንትን ቀጣት ይላል እኮ መጽሐፍ ራሱ። በምን ኢትዮጵያን እንትን ዳርክ ፌስ ነው እንደ ነጭ እንትን ሊሆን ይችላል እና በዛን ጊዜም ማለት ነው በኢትዮጵያውያን ዘረኝነት አይህ ሊመጣ ቻለ ያኔ ማለት ነው። ኢትዮጵያን በማግባቷ ማነች እህቱ ነሽ ምናምን ልታፌዝ ሞክራ ነበር የሙሴት ለምን ጥቁር ምናምን ስትል እግዚአብሔር ዘረኝነትን ይጠየፋል። የሰው ልጅ ሁሉ እኩል ናቸው። እንደውም ኢየሱስንስ ለምሳሌ ገብረ ክርስቶስ ደስታ ለምንድን ነው በቀይ ጻፍ? የገብረ ክርስቶስ ደስታ ስሎሽ አታውቃቸውም? አላውቃቸውም። ገብረ ክርስቶስ ደስታ ማለት እኮ አብስትራክት ሰዓሊ ነው። እሺ እጅግ የተከበሩ ሜትር አርቲስት አፈወርቅ ተክለ የሚባሉት ደግሞ እሳቸውን አውቃለሁ። አሁን በጣም የገረመኝ ነገር ማለት ነው በጣም ድንቅ ያለኝ ጀመረው ማለት ነው ጥያቄ ሊሆንብኝ እጅግ ጥያቄ የሆነው የዓለም ሎሬት ሜትር ምንድነው ይባላል። ገብረ ክርስቶስ ደግሞ አብስትራክት ነገር ገብረ ክርስቶስ በጣም ታዋቂ ነው። እንዴት ገብረ ክርስቶስ ነው አታውቅም? በስም አውቃለሁ ስራቸው ያው ለኢየሱስ እንዴት ልሳለው ሲል 6 ኪሎ ማየት ትችላለህ። ገብረ ክርስቶስ ደስታ ከተፈጥሮ ህግ ውጪ ሰው በሳምንት ተረግዞ ይወለዳል የሚል ሰው ብታገኙ ጤናማ ነው ብላችሁ ታስባላችሁ? እነ ቪዲዮ ላሳያችሁና ሐሳብ ስጡበት። አንድ ሳምንት ውስጥ ልጅ አገኘች ያ እኮ አንተ ግን ጤነኛ ነህ አይደል? የምታወራው ነገር በቃ ካልቻልክ ኦሮሚኛ አፋን ኦሮሞ ካልቻልክ ወይም የኔ አማርኛ አልገባ ካለ ሌሎችን ጠይቅና አስተርጓሚ አምጣ። ወይ ሚዲያ ላይ ታያለህ። ከዚህ በኋላ 24 ሰዓት ውስጥ ልጅ ያገኘ አለ። ልጁ ጤነኛ ነው። አንድ ሳምንት ውስጥ ስለተወለደ ጤነኛ ይሁን እግዚአብሔር እጅ እኮ ታምር እኮ ነው። አንድ ሴት 13 ዓመት ሙሉ ልጅ የላት ለሷ ጸለኩና ለሱ ተናገር። አንድ ሳምንት ውስጥ ልጅ ተወለደች። ምንድን ማለት አንድ ሳምንት ውስጥ ማለት አንድ ሳምንት ውስጥ ልጅ ታገኛለች ብዬ ፕሮፌሲ ያመጣው አንድ ሳምንት ውስጥ ልጅ አገኘች። አይ አንተ የምታወራው ነገር አሁን ይሄ ትንሽ የማይሆን ነው። የሚያውን ማለት አይሆንም ማለት ነው። አይሆንም ማለት ባይያገኝ አይደለም እኮ ጠየቁ። ግን በአንድ ሳምንት ውስጥ ማለት ነው። አንድ ሳምንት ውስጥ ልጅ ይኸውልህ እኔ ልንገር አንተ አማኝን አይደለም? አዎ ግን አሁን ልንገርህ ነገር ደሞ ይነደዳል። የሚገርማችሁ ነገር ግን አሁን የሚሄድበት መንገድ በጣም ሩቅ ነው። በጣም ወንድ እንደተወለደ ታምናለህ? አምናለሁ። ለምን አላምንም? አንዳንዶቻችን እንደ ቀልድ የምንይዛቸው ቪዲዮዎች ለሌሎች አስተማሪና ለጥንቃቄ የሚሆኑ መልእክቶች ናቸው። ታዲያ ይሄንን ቪዲዮ ይዤ ስመጣ ብዙ ሰዎች የሚንቀሳቀሱበት ቦታ ላይ የምትንቀሳቀሱ ሰዎች ቦርሳችሁንና ኪሳችሁን እንድትጠብቁና ጥንቃቄ እንድታደርጉ ለማለት ነው ይሄንን ቪዲዮ ይዤ የመጣሁት። ይሄ ቪዲዮ ከተመቻችሁ ላይክ፣ ቤቱን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እስቲ ቪዲዮን ተመልክተን እንመጣለን፣ ሐሳብ እንሰጥበታለን። ሐሳባችሁን የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ይኸውልህ ሾፍ ያረጋታል። ይኸውልህ ምናልባት በቀስት እያሳየዋችሁ ነው። ቀስቱ እሱ በተንቀሳቀሰ ቁጥር ከቀስቱ የሚወጣበት ቦታዎች አሉ። ዝም ብላችሁ ጃኬት የለበሰውን ልጅ ተመልከቱ ምን እንደሚሰራ። ነቃችበት፣ እግዚአብሔርን ነቃችበት። ይኸው አያችሁ፣ ተመልሶ መጣ ወደ ላይ ተመለሰ። አያችሁ አይደል? እኔ የምለው ነገር ይኸውልህ ጠባይ ለማያ አይደለ ዘማጀለዜ
ሴኩሪቲ በለን ምን ብለን አይደለም እዚህ ቢሮ ሰራተኞች ስንባል ያው እዚሁ ከመሻገረው ሊያግት ነው። አዳ ዛሬማ የሆነ ነገር እናያለ። ዛሬ የሆነ ነገር እናያለ። ዛሬ እንሾባለን፣ እንደመማለን። ቆመ አሁን ሹፍ ይኸውልህ ፋራያ ይኸውልህ ትኩረት የሚያደርግበትን ሰው አግኝቷል ማለት ነው። እቺ ስፓት ሴቷን አያችኋት? ሴቷን ተመልከቱ። ከፊት ለፊት ያለችው ሴት ሾፈልኝ ተመልከቱ። እንግዲህ ማንን መዝረፍ እንዳለባቸው እንኳን በቃ በአይናቸው ነው አይቶ የሚያውቁት። ማላይ ትኩረት ማድረግ እንዳለባቸው ተመልከቱ። የተጠጋት ነው ያዝበል። እስከ መጨረሻ ተመልከቱ ምን እንደሚፈጠር ተበላ። እንግዲህ ተመልከታላችሁ ማለት ነው። ተመልከት አየችው። አየህ አንዳንድ ሰው ንቁ ነው። አስቀየሰ መንገድ ማለት ነው። ቀየረ፣ ቆመ። አሁን ሰው እየፈለገ ነው። ያቺ አልሆነችም። ጂሰስ ፍጹም አልሆነችም። አልተሻለ። ተመለሰ አሁንም ወደ ላይ ለሶስተኛ ጊዜ። በጣም ተጠንቀቁ። ኧረ እግዚአብሔርን ተጠንቀቁ። እግዚአብሔርን እዚህ ሰፈር ማለት ነው። በስማ ሰው ግን በቃ ለበለ ሄድስ በቃ እንዱ የመጣን እየተቀበለ የሚሄደውን እየሸኘ ነው የሚውለው ማለት ነው። ዛሬ ነገር እንሽፋለን። የሆነ ሪአክት ማና ያለን እግዚአብሔርን የሆነ ነገር በቃ ዛሬ እንሽፋ እና ምን ለማለት ፈልጌ ነው ወገን፣ ዘመኑ ከፍቷል። ኪሳችሁንና ቦርሳችሁን ጠብቁ። እንደዚህ አይነት ብዙ ሰዎች የሚንቀሳቀሱበት ቦታ ላይ ስትሄዱ ቢያንስ ጥንቃቄ አድርጉ ለማለት ነው። ይመቻችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።